ወራህመቱላሂ ወበረካቱ እህቶቼ ወንድሞቼ ዩቱበርስ ተከታታዮች እህቶቼ ሰላም ብያለሁ። ኢንሻአላህ እስኪ አጋዥ መስቀረጭው ብለውኝ ነበር። ያው እንግዲህ እኔ እንደዚህ ይዤ ነበር በእጄ የምቀርጠው ማለት ነው። እና ሲቀጥል ኢንሻአላህ ዛሬም መጥቻለሁ። እስኪ ሁላችሁም ላይክ አድርጉ። ወላሂ መጀመሪያ ኮሜንት ከምትጽፉ በፊት ላይክ አድርጉ። ላይክ አድርጉ ማለት ነው። እና ኢንሻአላህ ሰብስክራይብ ያላደረኳችሁ ኮሜንት አስቀምጡልኝ፣ እደምራችኋለሁ። እንደገና ደግሞ ደምሩኝ እመልሳለሁ ማለት ነው። ስትገቡ ላይክ አትርሱ ማለት ነው። ኢንሻአላህ አብዛኛውን ቪዲዮ የሰራሁበት ላይ አሁን ለታ ምንድን ነው የሚበዛው? ቴክስቱ ነው። ላይክ የለም። ለምን? ላይክ እያደረጋችሁ ግቡ ማለት ነው። ሲቀጥል ደግሞ ጥያቄ ያው ብዙ ጊዜ ጠይቃችሁኝ ነበር ማለት ነው። እና ጥያቄያችሁ ኢንሻአላህ ያው እኔ ብዙም ስለዚህ አላውቅም። ኢንሻአላህ እመልሳለሁ ማለት ነው። እና እስኪ ቪዲዮ ስሪ፣ ለምን ቪዲዮ አትሰሪም እያላችሁኝ ነው። ወላሂ ስለማይመቸኝ ቪዲዮ ለመስራት አይመቸኝም። እና በጣም ከባድ ነው ቪዲዮ ለመስራት ማለት ነው። ላይቭ ላይ ራሱ በወጉ እየገባሁ አይደለም። ታውቃለች ማታ ነበር የሚገባው ጠዋት እና ቀን አድርጌዋለሁ። ኢንሻአላህ ወላሂ መደማመሩ ማፊ ፋይዳ። ዋናው ነገር መጠያየቁ ነው። እንጠያየቅ፣ እንዘያየር ኢንሻአላህ። እና መጀመሪያ ደረጃ የጠየቃችሁኝ ትዳር ላገቡትም ላላገቡትም ትንሽ የመከር ጣል ብታደርጊ እያላችሁ ነው። እንግዲህ ያገቡ እህቶች ነበሩ መምከር ያለባቸው አይደል እንዴ? ኢንሻአላህ ላላገባችሁም አላህ ሱብሃነሁ ወተዓላ ሷሊሁን ይወፍቃችሁ። ላገባችሁ ደግሞ አላህ ሷሊህ ያድርግላችሁ። መጀመሪያ ደረጃ ኢንሻአላህ አላህ ጥሩም ባል ይወፍቀን ይወፍቃችሁ ነው የሚባለው አይደል እንዴ? ሲቀጥል ትዳር ያላህ ስጦታ ነው። እኛ ባሰብነው ሳይሆን አላህ ባለው ነው። ኢንሻአላህ አላህ ሲፈቅደው ነው ማለት ነው። ስታገቡ ደግሞ ምንኛ ወንድ እንደዚህ አይነት ወንድ ማግባት አለባቸው። ያን ተጠይቄ ነበር ሆነ ቤት ማለት ነው። ሴት ልጅ ማግባት ያለባት እንዴት አይነት ወንድ ነው? ወይስ ወንዶቹ እንዴት አይነት ሴት ማግባት ያለባቸው? መጀመሪያ ጊዜ አላህ ሱብሃነሁ ወተዓላ መልካሞቹን ከመልካሞቹ ነው አይደል እንዴ? ኢንሻአላህ መጀመሪያ ትዳር ላይ አላህ ሲሰጥ ነው። አላህ ሲወፍቅ ነው። እና ስታገቡ ምን አላት ወይንም ምን አለው ሳይሆን መጠየቅ ያለባችሁ በድኑ እንዴት ነው? ጠንካራ ነው ወይ? ኢማኑ እንዴት ነው? ኢማኑ ሙሉ ነው ወይ? እና ይሄን መጠየቅ አለባችሁ። ብዙ ሰው ምን አላት ነው የሚለው። ምን አላት ብሎ የሚመጣ ወንድ ባል አይሆንም። ልንገራችሁ ሀቂቃ ማለት ነው። ዲንሽን፣ አኽላቅሽን፣ ኢማንሽን ብሎ የመጣ ወንድ ነው ትዳር የሚሆነው እንጂ ምን አላት ወይንም መኪና አላት ወይንም ቤት አላት ብሎ የሚመጣ ትዳር አይሆንም። እኔ ልንገርሽ እህቴ ወይ አጣርተሽ አግቢ። ትታገቡ አይ ፍቅር ነው ወድጄዋለሁ ወዶኛል ብላችሁ ሳይሆን ዋናው ነገር ይሄ ልጅ በድኑ እንዴት ነው? ጠንካራ ነው ወይ ብላችሁ ማጣራት ነው ያለባችሁ ማለት ነው። አላህ ይወፍቃችሁ፣ አላህ ይወፍቀን። ሲቀጥል ደግሞ ያገባችሁ እህቶች ደግሞ አላህ ሷሊህ ያድርግላችሁ። እስኪ ያገባችሁ እህቶች ላላገቡ እህቶች ምን ትላላችሁ? እስኪ በኮሜንት አሳውቁኝ ማለት ነው። ኮሜንት ላይ ጻፉልኝ። ኢንሻአላህ ሪከርዴን ያዳመጠ ሰው ይጽፍልኛል። ኢንሻአላህ ሁላችሁም በኮሜንት አሳውቁኝ። ሲቀጥል ደግሞ ምን ትመክሪያለሽ ለምትሉት እኔ የምመክረው እንግዲህ ሆነኛችሁን በቃ
አጣርታችሁ መጀመሪያ ከማግባታችሁ በፊት አጣርታችሁ ማግባት አለባችሁ። አይ ወድጄዋለሁ ወዶኛል ብላችሁ ሳይሆን ይሄ ልጅ እንዴት ነው? በድምፅ ጠንካራ ነው ወይ? ቤተሰቦችን አክባሪ ነው ወይ? ቤተሰቦችን ማክበር ነኝ ወይ ብላችሁ ማጣራት አለባችሁ እንጂ ዝም ብላችሁ ወዳችሁ አይደለም መግባት ያለባችሁ ሀቂቃ ማለት ነው። እና አላህ ይወፍቃችሁ፣ አላህ ይወፍቀን። የሰው ልጅ ሰርቶ አንቺም ሰርታችሁ እሱም ሰርቶ ስትለወጡ ደስ የሚለው። አብዛኞቻችን በቃ ወንድ ልጅ መኖር አለበት፣ ክብር መሆን አለበት። መንገዳቸው ክብር ባልባል አይሆንም ታውቃላችሁ። ነገ ጠዋት እንትን ነው የሚላችሁ ታውቃላችሁ። በእናንተ ላይ ያገባባችኋል እንጂ ዝም አይልም መቼም። ሀብት ስላለው ማለት ነው። አስሯል መቀያየን ነው ይቅርታና ማለት ነው። ግን አንቺን እሱን ሰርታችሁ የምትለወጡ ከሆነ ይሄ ችግር የለውም ማለት ነው። ምክንያቱም አንቺን እሱን ትለወጣላችሁ ማለት ነው። ተሳስባችሁ፣ ተመካከራችሁ፣ ተከባብራችሁ ትኖራላችሁ። እና ታዲያ ስትመርጡ ምን አለው ሳይሆን እንዴት ነው በድንገት ጠንካራ ነው ወይ ብላችሁ መምረጥ ያለባችሁ ማለት ነው። ኢንሻአላህ ለተጠየቃችሁ ጥያቄ እንግዲህ በኮሜንት አሳውቁኝ ሁላችሁም። ሀቂቃ ላይክ እያደረጋችሁ አበረታቱ። ወላሂ ዩቲዩብ በጣም እየቀዘቀዘብኝ ነው። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አይከፈልበትም። እና ኢንሻአላህ አላህ ጥሩውን ትዳር ይወፍቃችሁ። ላገባችሁ ደግሞ ጥሩ ሷሊ የሆነ ያደርግላችሁ። ላላገባችሁ ደግሞ ላላገባን አላህ ይወፍቀን ነው የሚባለው። እስኪ በኮሜንት እናንተ ሰው መቼም ከቴን ጨርሳችሁ አታዳምጡኝ ቪዲዮዬን ማለት ነው። እና ኢንሻአላህ በኮሜንት የምትሉትን እሰማለሁ ሁላችሁም ማለት ነው። ኢንሻአላህ በኮሜንት አሳውቁኝ። ትዳር ያላህ ስጦታ ነው። አላህ ሲፈቅድ ነው እንጂ እኛ ባስነው ሳይሆን አላህ ሲለው ነው። አላህ ሲፈቅደው ነው እንጂ እኛ ባሰብነው አይደለም። እስኪ ሁላችሁም በኮሜንት ታሳውቁኛላችሁ። ኮሜንት ላይ ጻፉ የተሰማችሁ ማለት ነው። እስኪ እናንተ ምን ትላላችሁ? ትዳርን እንዴት ታዩታላችሁ? ትዳር ያገባችሁ ቤቶች አብዛኛውን እስኪ ምክር ብጤ ጣሩብን ማለት መቼም ኮሜንት ያነባሉና እስኪ በኮሜንት ታሳውቁኝ ኢንሻአላህ። ሁላችሁንም አመሰግናለሁ። ላይክ አትርሱ። እስኪ ላይክ እያደረጋችሁ ግቡ። ላይክ አትርሱ ሁላችሁም። ሽኩራን ብያለሁኝ። ኢንሻአላህ እስኪ በኮሜንት አሳውቁኝ።